በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጥፎ የሰውነት ጠረንን በተመለከተ ከመተትና ከክፉ መንፈስ ጋር ተያይዞ ሲሆን ምን አይነት ምልክት ያሳያል እና እንዴት ደግሞ ማስወገድ አለብን የሚለውን ከመንፈሳዊ አባቶች ምክር ከመንፈሳዊ አጋጣሚዎችና ከእህትና ከወንድሞቻችን ልምድ እና ከራሳችን ካገኘ ነው ማለት ነው ለትምህርት እንዲሆን እንነጋገርበታለን ማለት ነው። በሱ ላይ አሁን መጥፎ ጠረን ምክንያቱ ሊሆን የሚችለው ኖርማል ከሆነ ማለት ነው ያው ከንጽህና ጉድለት ሲሆንና ከመናፍስት ሲሆን ወይም በሰው መተት አድርጎ ሲሆንና ከንጽህና ጉድለት ሲሆን ይለያያል። የንጽህና ጉድለት የሆነ ነገር ጠቅላላ ንጽህናን በመመለስ መስተካከል አለበት፣ ይስተካከላል። መናፍስት ከሆነ ግን ንጽህናን በመጠበቅ አይሆንም። ለዚህ ራሳችሁ ብዙዎቻችን ምሳሌ መሆን እንችላለን። አሁን ይሄን ከተናገርኩ በኋላ አስተያየት የሚሰጡ ሰዎች ካሉ እዛ ላይ ማየት ይቻላል ምን እንዳጋጠማቸው። ምንም አይነት የንጽህና ጉድለት ሳይኖር ነገር ግን በጣም አስጨናቂና አስቸጋሪ የሆነ ሰውነት ጠረን የሚያመጣ መንፈስ አለ እና ምክንያቱም የታወቀ ነው ለምን እንደዚህ እንደሚያደርግ። መጀመሪያ ከንጽህና ጉድለትና የአመጋገብ ችግር ሲሆን አለው። ለምሳሌ ከንጽህና ጉድለት ከሆነ የታወቀ ነው። ያው እንዳልኳችሁ ንጽህናን መጠበቅ ሲጀመር የሽታው ይርቃል ማለት ነው። ሌላው ደግሞ ምግብ የምንበላቸው ምግቦች በራሳቸው የሰውነታችን ጠረን ይወስናሉ። የምንበላው ምግብ ጥሩ ካልሆነ ምናልባት ምግቡ ሲበላ ሊጣፍጥ ይችላል። ነገር ግን ሰውነት ውስጥ ገብቶ የሰውነትን መጥፎ ጠረን የሚያመጣ ብዙ አይነት ምግብ አለ። እኔ ስለዛ አሁን ብዙም እንደዚህ ይሄ ምግብ ነው ይሄ ምግብ ነው የሚለው እውቀት ስለሌለኝ እንትን ማለት አልችልም። ግን ኢን ጀነራል እንደዛ እንዳለ መረጃው አለኝ። አንዳንድ ምግቦች የሰውነትን ጠረን የሚቀይሩ አሉ። ያ ነው። ከዛ ውጪ ግን አሁን እኔ ዋናው መነጋገር የፈለኩት እዚህ ጋር በመናፍስት ጥቃት ወይም ደግሞ በመተት ሲሆን ምን አይነት ጠረን ይኖረዋል የሚለው ነው። ያው በመተት ሲሆን ከሁለቱም ይለያል ማለት ነው። በምግብም ከሚመጣው በንጽህና ጉድለት ከሚመጣውም ይለያል። በንጽህና ጉድለት የሚመጣው ቅድም እንዳልኩት ንጽህና መጠበቅ ይስተካከላል። በምግብ ምክንያት የሚመጣውም ያንን ምግብ ስንተወው ጠረናችን ይስተካከላል። ግን ከሁለቱም ውጭ ሆኖ እንዲህ አይነት ነገር ካስቸገረን አንድ ሽታው ለኛ ብቻ አይደለም ሌላ ሰውንም የሚጎዳ ይሆናል ሽታው። እንደውም አንድ አስተያየት የተሰጠኝ ምንድነው ስራ ቦታ የሆነ ቦታ ሲሄድ ሰዎች ሁሉ እኔ ጋር ሲደርሱ ያስነጥሳሉ እየሸተትኳቸው። እዚህ አይነት ደረጃ የሚያደርሳል። ይሄ ከፍተኛ የሆነ መንፈስ ጥቃት ነው። አይሶሌትድ አድርጎ ማጥቃት ወይም ለብቻ ለይቶ ማጥቃት ሲፈልግ የሚያደርገው ነገር ነው። በመተት ሲሆን ለምንድነው እንደዚህ ሰዎች ሊያደርጉ የሚችሉት ክፉዎች ማለት ነው? በመናፍስት ሰው እንደዚህ ሊያጠቁ የሚችሉት በምንድነው? አንድ በልብስ ላይ በማድረግ ነው። እጅን እየጨበጡ በመቀባት እጃቸው ላይ ያንን ነገር የተደገመበትን ነገር ያመጡና ቅባቱ ወይ የሆነ ነገር አድርገው ይጨብጣሉ። ወይ ደግሞ ገንዘብ እናበድራቸውና ገንዘቡን ሲመልሱልን አስደግመውበት ገንዘቡን ይሰጡንና ያንን ገንዘብ ስንቀበል ከነሱ እንዲህ አይነት ነገር ያጋጥመናል ማለት ነው። አሁን በዚህ ምክንያት የሚደገምና ጥቃት የሚደርሰው ሽታ ብቻ ነው እያልኩ አይደለም፣ ሌላ ነገር ሊመጣ ይችላል። ግን አሁን ሽታው ላይ ብቻ ለመነጋገር ስለፈለኩ ነው እንደዛ ያልኩትና በእንደዚህ አይነትና ከዚህም በተለየ ብዙ ረቂቅ የሆነ መናፍስት ጥቃት አለ። ጥልቅ የሆነውን የዲያብሎስን ስራ ታውቁ ዘንድ ወዳለው እንዳለ ቅዱስ ዮሐንስ በመልእክቱ የዲያብሎስ ስራ ጥልቅ ነው። ከመላእክት ወገን ስለነበረ ለማጥቃት ብዙ አይነት ጥበብ ይጠቀማል። እኛ የሰው ልጆች ከምናውቀው በላይ ማለት ነው። መጽሐፈ ሄኖክም እንደተገለጸው ለሰው ልጆች እንዲነገር የማይገባውን ነገር አስተማረ ተብሎለታል የወደቀው መልአክ ማለት ነው። እና ሰዎች እንዲያውቁት የማይገባውን ጥበብ ገለጠላቸውና በዛ ምክንያት እግዚአብሔር እንደተቀየማቸውና ለዘላለም ይቅላላቸውም ብሎ እግዚአብሔር የማለባቸው እንደውም ክፉ መናፍስትን የወደቁትን መላእክት በዛ ምክንያት ነውና መጥፎ የሆነ ጥበቦች አሉ እኛ እንደናውቃቸው የማይፈለጉ ሲታዩ የሚጠቅሙ የሚመስሉ ማለት ነው። ልክ እንደ ዘመናችን እንዳለው እንደ ስልክ ቴክኖሎጂ ለኮሙኒኬሽን እንደምንጠቀምባቸው ሚዲያዎች ምናምን እንጠቀምባቸዋለን የሚጠቅሙ ይመስላሉ። ግን የሰው ልጅ እነዚህ ነገሮች ሳይኖሩም በደንብ ተግባብቶ ሲኖር ነበር። አሁን እነዚህ ነገር በመምጣታቸው በጣም በቀላሉ የተግባባን ይመስላል፣ ግን በጣም ደግሞ ተደናቁረናል።
በጣም ደግሞ ብዙ አይነት ጥቃት ደርሶብናል በእነዚህ ነገሮች ምክንያት እና ወደዛ ጉዳይ ሲመጣ ወደ ሽታው ሲመጣ በእንደዚህ አይነት ምክንያት ሰዎች መተቱን ሲያስደርጉብን 50 ጊዜ ብንታጠብ ሽታው ከኛ አይርቅም። ሽታው ደግሞ በጣም ከባድ ነው። ከሰው ልጅ እንደዛ ይሸታል ተብሎ የማይጠበቅ ሽታ ነው። ወጥቶ ደግሞ ሌላ ሰው እንዲያሸተው አድርጎ ያ ሰው እኛ እንድንሸተው ያደርጋል። ይሄ ትዳርን ለመበተን ይጠቀሙበታል፣ ምቀኞች ማለት ነው፣ መተት አድራጊዎች። ትዳራችን ላይ የሚቀኑ ከሆነ ስራችን ላይ የሚቀኑ ከሆነ ስራ ቦታ እንዳንቀርብ፣ ከሰው እንዳንግባባ፣ እንዳንገናኝ፣ ስራውን ሁሉ እንድንተው እንደዚህ ሊያደርጉ ይችላሉ። ለምን ዛ ስራ ቦታ እንደዚህ ሆነን አብሮን ሰው ሊሰራ ስለማይችል ይቅርታ ብለው ሁሉ ሊያሰናብቱን ይችላሉ። እንደዚህ ስላደረግን ባለ ትዳር ከሆኑ ወይ ሚስት እንደዛ ከሆነች ወይ ባል እንደዛ ከሆነ አብረው መተኛት አይችሉም፣ መግባባት አይችሉም። በዚህ ምክንያት ትዳሩ ሊበተን ሁሉ ይችላል፣ ቤተሰብ ሊሸሽ ይችላል። ይሄ ሁሉ በጣም ትልቅ የሆነ የጭንቅላት ጉዳት ነው የሚያደርሰው። እንዲህ አይነት ስሜት ሰው ስለኔ እየተሰማው እንዴት ነው ሊኖር የምችለው? በጣም ያሳብዳል። ብቻ እግዚአብሔር የረዳቸው ሰዎች ካልሆኑ በስተቀር ለመቋቋም በጣም የሚከብድ ነገር ነው እንዲህ አይነት ነገርና ከሁሉ ለይቶ ብቻችንን በማማረር በማዘን ስንቀመጥለት የዛኔ ሀዘን ደግሞ ክፉ መንፈስ ያስገባል፣ ይጨምራል። መንፈሱን እየጨመረ ጥቃት ያደርስብናል። ከዛ በኋላ ራስን እስከ ማጥፋት ሰዎች እንዲደርሱ ያደርጋል። ነገር ግን መከላከያው በጣም ቀላል ነው። ይሄ እንደዚህ ስንፍናችንን ስለሚያውቀውና እንዲናቸው እኮ ብሎ ኦሬዲ አቅማችንን ስላወቀው እንዲህ አይነት የረከሰ ጥቃት የሚያመጣው እና እንደዚህ አይነት ነገር አምጥቶ ሲዋጋን ምንድነው ማድረግ ያለብን ነው። አሁን እንደ ፔን ኪለር ሽታውን ለማጥፋት ብቻ ከእግዚአብሔር ጋር የምንገናኝ ከሆነ ልክ የሆነ ሰው ሲታመም የበሽታ ማስታገሻ መድኃኒት ሲወስድ ያደነዝዘዋል እንጂ በሽታውን አያረቅለትም። በሽታው ውስጥ አለ ግን እንዳይሰማው ያደርጋልና እንደዛ አይነት እርምጃ መውሰድ የለብንም። ሽታ ስለመጣብኝ በቃ የተነገረኝ ነገር አለ መንፈሳዊ መከላከያ መንገድ እሱን ልጠቀም ብሎ ተጠቅመን ከዛ ወደ መለስ ነው ወደ ነበርንበት ክፋት፣ አለማዊ መዘዋረቅ፣ አለማዊ ኑሯችን የምንመለስ ከሆነ ዋጋ የለውም። ለጊዜው ይሸሻል፣ ይደበቃል። ሌላ ስልት ተጠቅሞ በሌላ መንገድ ጥቃት ያደርሳል። ሽታውን እንኳን ቢያረቅልን ሌላ አይነት ኃጢአት ግብር ከኛ እየወሰደ ሊያጠቃን ይችላል። መሰረታዊ የሆነ እርምጃ መወሰድ ነው ያለበት እንዲህ አይነት ነገር ሲያጋጥም። ከመሰረታዊ እርምጃው ጋር ተያይዞ ግን ይሄንን ሽታውን ለማራቅ ምናልባት እግዚአብሔር ይሄን ሽታውን ለማራቅ የምናደርጋቸው መንፈሳዊ ተጋድሎች ወደ ቀጣይነት ወዳለው መንፈሳዊ ጉዞ እንዲመራን ለዛም ሊሆን ይችላል ጸጥ ያለንና እንድንታገል መፍትሄውን እንድንወስድና በዛው ተያይዞ ወደ እርሱ እንድንቀርብ ሊያደርግ ይችላል። ከዛ ውጪ ግን ይሄንን ለማድረግ ብለን ብቻ ተጠቅመን ብንተወው ግን እግዚአብሔርን ማለት ነው ሽታውን እስኪያርቅልን ብቻ ሰግደን ወይ ጸልየን ከዛ ብንተወው በወንጌል እንደተነገረው ምንድነው የሚለው አንድ መንፈስ ከሰው ከወጣ በኋላ ተመልሶ ያንን ቤት የወጣውበትን ቤት ሊያው ይላል፣ ይመጣል። ሲያየው ጸርቶ ተስተካክሎ ያገኘዋል። ከዛ በኋላ እሱ ብቻውን አይገባም ተመልሶ ነው የሚለው። ያ ሰው ከመንፈስ ከተላቀቀ በኋላ ከእግዚአብሔር መንፈስ ቅዱስ ጋር ተያይዞ አብሮ መኖር ካልጀመረ ባዶውን ከሆነ ማለት ነው ያየውና በፊት የነበረው መንፈስ ብቻውን አይገባም። ከሱ የባሱ ሌሎች 7 ይዞ ይመጣል እና ለዚያ ሰው ከመጀመሪያው ይልቅ የኋለኛው ይብስበታል ይላል። ስለዚህ ለመንፈስ ለማላቀቅ ብለን እንደዚህ አድርገን ሽታው ከራቀልን በኋላ ተመልሰን ወደ ራሳችን ኑሮ የምንመለስ ከሆነ የመጀመሪያው መንፈስ ብቻ አይደለም የሚመጣው፣ ከሱ የባሱ ሌሎች 7 መጥተው ይገባሉ እና በኋላ የሚመጣው ጉዳት ደግሞ የባሰ ይሆናል ማለት ነው። ሰውነታችን ላያሸተው ይችላል፣ ነፍሳችንን ግን ያሸታታል። እግዚአብሔር እንዲሸተው ያደርጋል ህይወታችን። እግዚአብሔር እንዳይቀርበን የሚያደርግ አይነት ህይወት ይሰጣል። ስለዚህ ልንጠነቀቅ ይገባል። በአጠቃላይ ግን እርምጃው መውሰድ ያለብን ከእግዚአብሔርን በፍጹም ልቦና ከመቅረብ ጋር ማለት ነው። ይሄን ነገር እንዲያረቅልን ጠይቀን መጀመሪያ ማድረግ ያለብን ሌሊት እየተነሳን እኩለ ሌሊት ተቋርጦ ከነበር አላውቅም መከላከያው መንገዱ እኩለ ሌሊት 6 ሰዓት ላይ ተነስተን ማለት ነው ሌሊት ተነስተን እስኪያልበን ድረስ ሰውነታችን እስኪዝል ድረስ መስገድ በለበስነው ልብስ የሆነ ማለት መስገድ። ከዛ በኋላ የሚያሸትብን ሙሉ ሰውነት ከሆነ ሙሉ ሰውነታችንን ቅባ ቅዱስ መቀባትን የጸለይንበትን ውሃ መጠመቅ፣ ካልሆነ ይሄ ብብትን የተለያዩ ሰውነቶችን ከነዛ እየተነሳ ከሆነ የሚመጣው ሽታው የሚነሳበት ቦታ ላይ እንትን ማድረግ ቅባ ቅዱስ መቀባት ማለት ነው። ራሳችን እየቀባን እንጸልይበትን ውሃ መጠመቅ እዛ ስንሰግድ ማለት ነው። ጸሎቱን በሚቀጥለው ቪዲዮ እንነጋገራለን።